እንደኔ ለልጆቻችሁ ምግብ ለ4 ሰዓት ትምህርት ቤት ለማሰር ለተቸገራችሁ እና ደግሞ የመክሰስ ምግብ አንድ አይነት ሆኖ ልትሰላችሁባችሁ ልጆቻችሁ በዛ ላይ ደግሞ አልበላም እያሉ የሚያስቸግሩትም ልጆች ላላችሁ ይሄንን የካሮት ሸረት ይዤላችሁ መጥቻለሁኝ። የኔ ልጆች በጣም ይወዱታል። እናንተ እንደሚወዱትም እርግጠኛ ነኝ። ተከታተሉኝ። ፈልጉን ግብአቶች የፍርኖ ዱቄት ያስፈልገናል። ቫኒላ ፈሳሹም ቢሆን ፓውደሩም ችግር የለውም። እኛ በፈሳሹ እንጠቀማለን። እንቁላል አለን፣ ነጭ ሽንኩርት፣ ቀይ ሽንኩርት፣ ዘይት፣ ጨው፣ ቤኪንግ ፓውደር፣ ራሱ ካሮት፣ ቃሪያና ባሮና ሮዝመሪ እንጠቀማለን ማለት ነው። እቃው እንደዚህ አጥበን ካዘጋጀን በኋላ እያንዳንዱን ልጠን ነጭ ሽንኩርታችንን፣ ቀይ ሽንኩርት፣ ቃሪያ፣ ሮዝመሪና ባሮአችንን አንድ ላይ እንፈጫለን። ካሮቱን ለብቻ ነው የምንፈቀፍቀው። እሱን ወደ ማዘጋጀት እንሂድ። ሽንኩርታችንን እንደዚህ እንከረታትፍና ከዛ ነጭ ሽንኩርቱንም እንከትፈዋለን። ያው ለልጆችም ስለምንሰራው እንዳያቃጥላቸው የቃሪያውን ፍሬ ከውስጡ ብናወጣው ተመራጭ ነው። ይሄንን ምግብ ልጆችም ሊመገቡ ስለሚችሉ ያን ያህል ብዙ ማቃጠል ስለሌለበት ለጣዕም ያህል ብቻ ባሮአችንን ቀለል እንፈጫለን። እነዚህ እቃዎች በማንኛውም ቦታ ቀለል ባለ ዋጋ የምናገኛቸው ናቸው። ይሄን ይመስላል ማለት ነው። ከትፈን ያዘጋጀነው አሁን ይሄንን ወደ መፍጫችን እንጨምራለን ማለት ነው። በዚህ መልኩ እዚህ እንጨምረዋለን። በዚህ ደረጃ አለመን ከፈጨነው በኋላ እና በዚህ እንደዚህ የላመ ይሆናል ማለት ነው። ካሮታችንን በቁመቱ እንፈቀፍቀዋለን ማለት ነው። በእንደዚህ መልኩ ብንችል አንድ እንደዚህ አካሄድ ብቻ ብንሄድ ጥሩ ነው። እንዲህ ካደረግነው ድቅቅ ያለ ካሮት ይበዛብናል ማለት ነው። ስብርባሪ ይበዛብ መውረድ ብቻ ቢሆን የተሻለ ነው ማለት ነው። ካሮቱን በዚህ መልኩ ፈቅፍቀን ከጨረስን በኋላ እናጥበዋለን ማለት ነው። በደንብ ግን ከውስጡ ውሃው ተጨምቆ መውጣትና ማለቅ አለበት። እዚህ በበቂ ሁኔታ ውሃው ከውስጡ ወጥቷል ማለት ነው። ያው ሁሉም ነገሮች አሉት ማለት በሚያስደፍር ደረጃ ነጭ ሽንኩርት አለው፣ ቀይ ሽንኩርት አለው፣ ቅድም እንዳያችሁት ቃሪያ አለው። ሁሉም እንትኖች አሉት ማለት ነው። ይሄን ያህል ካደረግ እንቁላላችንን መጀመሪያ እዚህ ላይ እንሰብራለን ማለት ነው። የጾም ወቅት ላይ ከሆነ ከእንቁላል ውጪም ተደርጎ መሰራት ይቻላል። እና ደግሞ እንደ ተጨማሪ ሳላሪ ቅጠል አሁን ማግኘት ስላልቻልኩኝ ነው ገበያው ላይ። የሳላሪ ቅጠልም ካለ እሱንም መጠቀም በጣም የተሻለ ያደርገዋል ማለት ነው። አንድ ላይ እንመታዋለን ማለት ነው። ያው እንደምታዩት በፍጥነት ነው የተዋሃደው። ከዛ ቫኒላችንን እንጨምራለን ማለት ነው። ቫኒላውን በዋናነት የምንጠቀምበት ምክንያት እንቁላል ስላደረግን የእንቁላሉ ሽታ እንዳይረብሸን ሽታውን ለማጥፋትና ለልጆችም ደግሞ ያው ኬክ የሚል ጣዕም እንዲኖረው ያደርጋል። በክዳኑ አንድ እናረጋለን፣ ይበቃዋል። ዘይት የተወሰነ በጣም ትንሽ፣ ምክንያቱም በዘይት ውስጥ ነው ቀጥለን የምንጠብሰው። ግማሽ የሾርባ ማንኪያ ያህል ጨው ውስጡ እናደርግበታለን። አንድ ላይ እናቀላቅለዋለን ማለት ነው። ዱቄት የፍርኖ ዱቄታችንን እናንተ እንደፈለጋችሁት አማራጭ ፉድ ከለርን መጨመር ትችላላችሁ። እኔ ግን አልጨምርም፣ ምክንያቱም ካሮቱ ራሱ ቀላ ያለ ኦሬንጅ መልክ እንዲኖረው ስለሚያደርገው ማለት ነው። ከዛ የተወሰነ ዱቄት ካደረኩኝ በኋላ በዚህ መልኩ ትንሽ ወፈር ያለ ነገር ቤኪንግ ፓውደር 2 የሻይ ማንኪያ እናደርጋለን ማለት ነው። ቤኪንግ ፓውደሩ ውስጡ ክፍት እንዲሆንልን በኋላ የምንሰራው እንደ ስናክ አይነት ነገር ስለሆነ በኋላ የምንሰራው ውስጡ ክፍት እንዲሆንልን ይረዳናል ማለት ነው። በዚህ መልኩ ከቀላቀል በኋላ የሚኖረን ነገር ምንድነው? ፓልም ኦይል ከፍተኛ ሙቀትን የመቋቋም አቅም ስላለው በምንፈልገው ደረጃ ደረቅ እስከሚልና ወዝ እስከሚኖረው ድረስ መጥበስ ይችልልናል ማለት ነው። ከዛ እንደምታዩት ዘይቱን እየተጠነቀቃችሁ የካሮት ሸረሪት የሚለውን ስያሜም ያገኘው እንደ ሸረሪት ዝርግት ስለሚል ነው። ወረቀትም ሶፍትም ምንም ማድረግ ትችላላችሁ። ውስጡ ያለውን ዘይት እንዲመጥልን ስለሆነ ዋናው ሀሳቡ። እኔ ሶፍት የተጠቀምኩኝ ከውስጡ እንደዚህ አይነት ጠቆር የሆነ ብራውን የሚመስል ከለር ሲኖረው በቺፕስ መስሪያው ስትሰሩ ሊጠቅማችሁ የሚችለው ምንድነው ማጠፈፊያው ራሱ ስላለ ዘይቱን ከውስጡ እንዲጨርስ ድረስ ያስጠብቃችኋል ማለት ነው። ካሮት በተጠቀምኩበት ቦታ ላይ ድንችም ማድረግ ትችላላችሁ፣ ቀይ ስርም ማድረግ ትችላላችሁ። እንደውም ቀይ ስር ሲሆን የራሱ የተሻለ ሌላ መልክ ይሰጣል። ድንችም ሲሆን ድንች እንኳን ነጭ ነው የሚሆነው። የድንቹ ሰዓት ላይ ፉድ ከለር መጠቀም ትችላላችሁ። አረንጓዴ ፉድ ከለር፣ ቀይ ፉድ ከለር መጠቀም ትችላላችሁ። ሊጣችን እየላላ ስለሄደ ትንሽ ዱቄት እንጠቀማለን። ዘይቱ በጣም እየፈላ ስለሚሄድ ከፍተኛ ጥንቃቄ ለእጃችን ማድረግ ይጠበቅብናል። ሊጡን ደግሞ ስታነሱ ማለት ነው እየቆየ ሲሄድ እንደዚህ ድቡልቡል ነገር ካረጋችሁት የምንፈልገውን አይነት ጭረት አይፈጥርም። ራንደም እንደዚህ አንስተነው ነው የምንከተው ማለት ነው። የሆነ የራሱ ቅርጽ ይኖረዋል። ቤታችን ውስጥ ባሉት ነገሮች በሙሉ ነው የሰራን ያለ ነው። ትልቅ የተጋነነ እንትን አላስፈልገንም። የተጠቀምነው ዘይት ራሱ እንግዲህ እንደምታዩት ከዚህ የተረፈውን ዘይት ለሌላ ጊዜም ልንጠቀምበት እንችላለን። ከውስጡ ያለውን በማጥለያ በማጥለል በድጋሚ ሌላ ጥብሳ ጥብሶችን ስንሰራ መጠቀም እንችላለን።
ስለዚህ ውስጡ እንደዚህ አይነት እንትን ይኖራል። ቴስቱም ደግሞ በጣም ገራሚ ነው። በጣም አንደኛ ነው። ይሄን ደግሞ ከቻፕም አድርገን መጠቀም እንችላለን ማለት ነው እና በጣም ነው የሚጣፍጠው። እንደዚህ ያደረጋችሁ በቤታችሁ መስራት ትችላላችሁ። እሺ ውዶችዬ የሰራሁትን ቪዲዮ ከወደዳችሁ ቻናሌን ሰብስክራይብ አድርጉልኝ፣ ላይክ ማድረግም እንዳትረሱ። የትኛውም አይነት ሀሳብና አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። አመሰግናለሁ።